የትኛውን የወሊድ መከላከያ መጠቀም እንዳለብሽ ግራ ገብቶሻል? ሰላም የኔሴት ቤተሰቦች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ሲስተር ጽዮን እባላለሁ። ዛሬ ስለ እርግዝና መከላከያ ዘዴ አይነቶች፣ ጥቅምና የጎንዮሽ ጉዳቶች እናያለን። የእርግዝና መከላከያ ዘዴዎች በሁለት እንደሚከፈሉ ታውቂያለሽ? ሆርሞናል እና ነን ሆርሞናል ተብለው ይከፈላሉ። ዛሬ ስለ ሆርሞናል ኮንትራሴፕቲቭ ሜተድ እናወራለን። ይህ ዘዴ ሰውነታችን በተፈጥሮ ከሚያመርተው ከኤስትሮጅን እና ከፕሮጀስትሮን ጋር ተመሳሳይ የሆኑ የሆርሞኖችን በመጠቀም የሚሰራ የእርግዝና መከላከያ ዘዴ ነው። ዋና ዋና መስሪያ መንገዶችም የእንቁላልን መለቀቅ ማስቀረት፣ የማህፀን በር ፈሳሽን ማወፈር እና የማህፀን ግድግዳን ማቅጠን ነው። እነዚህ መከላከያ ዘዴዎች በሚዋጡ እንክብሎች፣ በመርፌ፣ በክንድ ስር በሚቀበር እና በማህፀን በሚቀመጥ የተዘጋጁ ናቸው። ከሚዋጡ እንክብሎች ስንጀምር በየቀኑ በተመሳሳይ ሰዓት መወሰድ ሲኖርባቸው ውጤታማነታቸው እስከ 99% ነው። በተጨማሪም የወር አበባ ዑደትን መደበኛ ለማድረግ ይጠቅማሉ። በመቀጠል መርፌን ወይም ደግሞ ዲፖ-ፕሮቬራን እናያለን። ይህ የመከላከያ ዘዴ በየ3 ወሩ በጤና ባለሙያ የሚሰጥ መርፌ ሲሆን ረዥም ጊዜ የሚቆይ በየዕለቱ ማስታወስ የማያስፈልገው የእርግዝና መከላከያ ዘዴ ነው። በመቀጠል የምናየው በክንድ ቆዳ ስር የሚቀበር ወይም ኢምፕላኖን እና ኤክስፕላኖን ነው። ይህ በቆዳ ስር የሚቀመጥ ትንሽዬ ዘንግ ከ3 እስከ 5 ዓመት የሚቆይ ሲሆን ውጤታማነቱ ከፍተኛ ነው። በመጨረሻም የምናየው ሆርሞን ያለው ማህፀን ውስጥ የሚቀመጥ አዩዲ የሚባል መሳሪያ ሲሆን የፐ ቅርጽ ያለው ግን እንደ አይነቱ ከ7 ዓመት እስከ 12 ዓመት ድረስ የሚቆይ የወሊድ መከላከያ ዘዴ ነው። በመቀጠል ሊያጋጥሙ ስለሚችሉ የጎንዮሽ ጉዳቶች እናያለን። አብዛኞቹ ሰውነታችን ሆርሞኑን እስኪላመዱ ድረስ የሚቆዩ ሲሆኑ እንደየሴቱ የተለያየ ምልክቶች ይኖሩታል። የመጀመሪያ ወራቶች ላይ ማቅለሽለሽ፣ የራስ ምታት፣ በወር አበባ ዑደት መካከል ትንሽዬ የደም መፍሰስ ይኖረዋል። ስሜት መለዋወጥ፣ የክብደት መጨመር ወይም መቀነስ ተጨማሪ የጎንዮሽ ጉዳቶች ናቸው። ዛሬው ውይይታችን ይህን ይመስል ነበር። ዛሬው በየኔሴት ቻናላችን የተነሱትን ሀሳብ፣ ጥያቄና አስተያየት ካላችሁ በኮሜንት ያስቀምጡልን። እንደዚህ አይነት የመማሪያ ቪዲዮዎች እንዲደርሳችሁ የየኔሴት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።